ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ ፖሊስ ነው ወንድሜ የሀገር አለንታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ነህ፣ ስለ ካናዳ እና ስለ አሜሪካ ፖሊስ ምን ያስገጥማል? አሁን ይግጥም ለኢትዮጵያ ፖሊስ ነው አትለኝ። ለእናንተ አሁን እኛን አትመቱን? እሱን ስትገረፍ ታወራዋለህ እንዴ? እኔ የፖሊስ ዱላ ግራሙ ሲቀንስ እንደዚህ ሲቀጥን ያዩት ኢትዮጵያ ላይ ብቻ ነው። ይህ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይህን ስፖርት እደግፈዋለሁ። አደረበታ ኤክስፕረስ ሰውነት ንቃተሊና አሪፍ ነገር ካለ ምናምን ደግሞ እንትን በይልኝ እሺ። ዶድራንት ፈልጌ ነበረ። ለቦንዳ ሱፍ የሚሆን የለኝም ይመለጭክብሻል። አንተ ምን አባው ነው የተሰጠ እንጀራ ማትበላ? ባለካች 100 ሚሊዮን ልስጥ አለች። እኔ ጥፉን ልስጥ አልኩ። ታይም በእናትሽ የእናንተ ሴቶች ገንዘብ ባፍንጫ ይወጣል። አንተም ስለታለ አንተም ስለታለ ከሰፈር ወጣ የትም እንገናኝ። ከአፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ኦኬ ዩሮፕ አሬሾ ዩሮፕ ገን መተናል። ፍየሉ ይዘናል፣ ፍየሉ ይልሻል፣ ቱቶ ይተባልሻል። ጥንቸልም አለን፣ ከሰሉም ይገባል፣ ጥንቸሉም ይወድቃል። ምን ሊከውን ይሆን? ፍየሉ ይልሻል፣ ይጫወቱልሻል፣ አጫውታል። ፍየሉ ይልሻል፣ ተታሉልሻል። ገና ልጅ እኮ ነው። ሮቶ ተታሉልሻል። ፍየሉ ይልሻል፣ ተጠቅልሎልሻል፣ በእሳት ነዶ። ኦኬ በስሎ ደርሶልሻል። መንዲ ሩዙም ቀርቧል፣ ሰንቡሶም ይመጣል፣ ፍየሉም ይጣላል። አንድ ፍሬ ልጅ እኮ ነው፣ አንድ ፍሬ ልጅ። እኔ በቃ ወተት አጠጥቶ በቱቶ አጫውታል። እኔ በቃኝ። ምሳ ሰዓት ላይ መስማት የሚያስደስተኝ ድምጽ ሁሌ ብሰማው ማልሰለቸው ነገር እኔ ደግሞ ሁሉም ሰዓት ብሰማው በጣም ደስ የሚለኝ አይላቭ ቡና። የቡና ጠጮች ማህበር ተመስርቷል አሉ ቲክቶክ ላይ ሳልሰማኔ ጠፋ ብላችሁ። አንደኛ አባል መሆን የምፈልግበት ቦታ ቢኖር እሱ ነው። በደንብ አስመዝግቡኝ። ማንም የማይረታ የሁሉም መከታ ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ ፖሊስ ነው ወንድሜ የሀገር አለንታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ነህ፣ ስለ ካናዳ እና ስለ አሜሪካ ፖሊስ ምን ያስገጥማል? አሁን ይግጥም ለኢትዮጵያ ፖሊስ ነው አትለኝ። ለእናንተ አሁን እኛን አትመቱን? መጽሐፍ ቅዱስ ወይ ቁርአን አዘዝ እንደዚህ ማልብል ደፍራት ምልም እውነቱን ነጋገር ከተባለ እንዴ እኔ የፖሊስ ዱላ ግራሙ ሲቀንስ እንደዚህ ሲቀጥን ያለው ኢትዮጵያ ላይ ብቻ ነው። መንግስት 700 ግራም ዱላ አስረክቧቸው እጃችሁ ላይ ያለው 50 ግራም ቢሆን ነው። ምክንያቱም 650 ግራም ማህበረሰቡ ጀርባ ላይ እንደዚህ አከርካሪ ላይ ምን አርቋል። የምሬን ነው እንዴ እውነቱን ነጋገር ከተባለ ማለት ነው። እኔ ስራቸውን ባጋው እንደዚህ የሚሰሩ ማህበረሰቡ እንደዚህ የሚወዱ በጣም የተባረኩ ፖሊሶች አሉ። በቃ አንዴ ሲያገኙ ወይ እርግብግብ ላይ እንዲ ጉሮሮ ላይ ወይ እንደዚህ ጥርስ እንደዚህ አርግበው የሚመጡ በቃ ኃላፊነት የሚሰማቸው አሉ። እነሱን ለመናገር ፈልጌ አይደለም፣ ግን ይሄ ግጥም ይበልጥ ለዩሮፖች ይቀርባል ብዬ ስላሰብኩኝ ነው። ለማንኛውም መቼሽ እኛ ምንም አላልንም። በአደባባይ አይከብድም። ሌላ ፖሊስ ዛሬ ምን ልታስነበድቡኝ ነው? ምንድን ነው? ፖለቲካ አዘው ማለት ነው። አስደንጋጭ ነው የምር። ኮሚሽነሩ ምናምን እኔን አረማመዳይቶ እንዴት አይደንግጥ። እናንተ ግን ምን አሰባችሁ ነው እንደዚህ አይነት ቪዲዮ የምትልኩልን? ታስደበድቡኝ ነው
ምን እሺ እንደ ጀግና በጊዜ እነሳለሁ ብዬ ብዙ አላርም ሞልቼ እተኛና ይሁሉ አላርም ተሞልቶና ሁሉንም አንተ ሌላ አይነት አላርም አለ። ቆይ እሱን ሪኮማንድ እናደርጋለን። ማትስ ምናምን የሚጠይቅህ ኦፍ ለማድረግ ያን ድምፅ ካልኩሌሽን ምናምን ሲጠይቅ ደብተር ይዘህ ምናምን ስትሰራው ትነቃለህ። እሱ ነው የሚያዋጣው። ኩሱ ኢሳም ነው። አዎ 180 አስተናጋጅ ወረ ደግሞ እቺ ፒፕስ አትወልቅም። 180 እሺ ጀባል እሺ ማልታለክ 90 ብር ነው ለስላሳ አስቀመጥካሽ በቃ አይ ሰው ግን ትላንት ካንቺ ጋር የመጣው ግን 100 ብር አይደል የሰጠኝ ትላንት እዚህ ቁጭ ብላችሁ ማን ነው ያስበላል ተኩስ ሰው ተመሳሳይብ ነው እንዴ ምን ነው ኧረ እባክሽ ያልመጣሽ ነው አንቺ አውቆ ነው እንዴ የት ነው የምታቀኝ መጥ አንቺ ምን ሆነሽ ነው ኧረ በስማ ረጥፊ ተኮስ እንደዚህ ነገር ጀመርክ ደግሞ ኢማጂን ማረክ ከባድ ነው። በጎን እንዳልነግርብሽ ብላ ይሻት ተቀበል ምን የኔ ሚስት ከሌላው ወንድ ጋር ቤት እየገባች እንዴ ምንድነው? በእናትህ ሹፌር 5000 ብር ከፍላለሁ። አንገቷን አንቃምጣልኝ። ይኸው እቺ ነች ፎቶ አላሳይ። አሁን የገባችው አንገቷን አንቃ 5000 ብር ትከፍላለህ ወይ? ጉድ እጅ ከፉ ጉድ አንቺ ወይ ጉድ ምንድነው? እቺ እኮ የኔ ሚስት አይደለችም እኮ። እቺ ማንተ ሚስት አይደለችም። እቺ የኔ ሚስት ናት። አንተ ግን ደግሞ ይዤ ልምጣ ጠብቀኝ። ኧረ መተማመን የራሱን ይዞ መጣ። ለ5000 ብር ብለው በቃ ጉድ አገኘ ማለት ነው። ልጅ ዳውድ ይላል ይሄ ሞቲቬት አንዴ ቪዲዮ አይተን እንምጣ። በዝምታ አቀጡት። ልጅ ዳውድ ደግሞ ረፍ አውቄ ነው ዝም ያልኩት። ከኔ ጋር የጀመርከው ነገር አያዋጣም፣ መጨረሻ ነው የሚያመጣብህ። እኔ ህዝብ አብረን እናነቃቃቢ አስቤ ነው እንጂ ሌላ ነገር አስቤ አይደለም። ከተቻለ አብረን የምንሰራበት ነገር ቢመቻች በጣም ደስ ይለኛል። አመሰግናለሁ። የፈለከ ብረብ አንተ እንዳይረብ ያዝ ልጅ ዳውድና ሰይፋ ያዙ። የጀመርከው ነገር ደግሞ የምትመቸኝ ነገር እኮ ልጅ ዳውድ አብረው የሚሰሩበትን ነገር ይፈልጋል። ተደዋወሉና አብራችሁ ይሆን አነቃቁኝ። ይህ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይህን ስፖርት እደግፈዋለሁ። ይደረግለት ንቁ ህዝባዊ ተሳትፎ ያመጣል የሚል አመለካከት አለኝ። ስፖርቱን ፐርሰናሊ በጣም ወድጄዋለሁ። ለአንተ ግን ጨነቀኝ ወንድሜ። እኔ ለአንተ ጨነቀኝ፣ ልቤ ተንጠለጠለ። ድንኳን ፈራው ለአንተ በጣም ጨነቀኝ። ስፖርቱ ግን ያበደ ነው። ያ ሰውዬ ትዝ አለኝ። ዋአዩ ጌም የሚለው ሰውዬ ብሏል። ጁዲትሱ ከባድ ነው፣ ከባድ ማለት ነው። ጆኒ ከቺኳ ጋር ልጅ ዳውድ ይላል። ሰውነት ንቃተ ህሊና ዛሬ ነገሳትና ኤክሶደስ ያወራው ማለት ነው።
ጥሩ አይደለም። በጣም መተሻሸት ይበዛዋል ስፖርት። አይሆንም። ተው አፍሮዬ ምንድነው? በቃ ሁላችሁም አንድ ናችሁ የምትፈልጉት እስክታገኙ። ከዚህ በኋላ ምን ቀረኝ ብዬ በቃ አልፈልግሽም። ግን እኮ እንዲህ አልነበረም ቃልህ። አቦተኝ በቃ ያ ሁሉ ፍቅር መስጠት፣ ያ ሁሉ መንከባከብ የምትፈልገው እስክታገኝ ነበር። የብርቱካን ዛፍ ተከሉ፣ አፈራ፣ ብርቱካኑን በላሁት፣ ፍሬውን ተፋሁት። ምን አጠፋው? ዛሬ ግን ለሰላምታ እንኳን አስጠላው አይደል? እኔ ግን መቼም አትወጣ አሸንፎኝ ሰሞኝ ጨዋታ ነው ላንተ እንደዛ አትደብኝ መሬታይን ካሽ ሲል እንዳልነበር ያኔ ከምቦ ዘለላ ፈጣሪ ይል በቃ እናንተ ስለመጣችሁልን እኔ ደስተኛ ነኝ። ይሄ ድራማ ሰለችኝ። ስክሪፕትድ በቃ ሪል ላይፍ ላይ ማትጠቀማቸውን አማርኞች እየተጠቀሙ ከሆድ የሚበሉ ደግሞ በጣም እኮ ቪው አላቸው። ይገርመኛል። በጣም ተመስጦ የሚያያለ ማለት ነው። ልካቸው ስለምትነግሩልኝ ተመችኛላችሁ። አዴ 1 hour later አንተ ምን አባው ነው የተሰጠ እንጀራ ማትበላ? ባለካች 100 ሚሊዮን ልስጥ አለች። እኔ ጥፉን ልስጥ አንዴ ምን አባት አካብዳል። ታይም በእናትሽ የእናንተ ሴቶች ገንዘብ ባፍንጫ ይወጣ። ይህንን ቪዲዮ ባርዬ ሰርታችሁት እስካው ደግሞ ጨንቆኝ የእናንተ ሴቶች ብር ባፍንጫ ይወጣ። ታድሎ የምር የሆነ ምኞቱን እየኖረ ነው በድራማ። ቤተሰቦች ዛሬ ቪዲዮአችን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው ቪዲዮዎች ካላያችኋቸው አያቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው።